ምንም ሰው እዚህ ምድር ላይ ሲኖር ለመኖር ነው የሚፍጨረጨረው። ኑሮን ለማሸነፍ ነው ብዙ ውጣ ውረድ የሚያልፈው፣ ብዙ የሚሰቃየው፣ ብዙ ነገሮችን የሚያሳልፈው ኑሮን ለማሸነፍ ነው። ሁሌም ማለት ነው። ብዙ ጊዜ ብዙዎቻችን ይሄ የኑሮ ስትራግል፣ የኑሮ ውጣ ውረዳችን፣ እያንዳንዱ ቻሌንጃችን በጣም ያስጨንቀናል። ምክንያቱም በጣም በተደጋጋሚ ብዙ ጊዜ እናገረዋለሁ። ሰዎች በቀላሉ መንገድ የሚሳካላቸው ነገር ለኛ አልፍቶን አድክሞን ዋጋ አስከፍሎን እንኳን ያንን ነገር ማሳካት አንችልም። ሁሌ ጥያቄ ይሆንብናል። ሰዎች በትንሽ መንገድ ምናልባት ጓደኞቻችን ሊሆኑ ይችላሉ፣ የምናውቃቸው ሰዎች፣ ምን አጠገባችን ያሉ ሰዎች ሊሆኑ ይችላሉ። ያን ያህል ኑሮ ስትራግል ሳያደርጋቸው በትንሽ ነገር የሚፈልጉትን ነገር ማግኘት ሰክሰስፉል መሆን ይችላሉ። እኛ ግን ብዙ የታመቀ እውቀት ይዘን ውበት ይዘን ብዙ ነገሮችን ማድረግ እየቻለን አእምሯችን ሻርፕ ሆኖ ነገር ግን ፍዝዝ ድንግዝ ብለን እንቀመጣለን። ምንም እንደማያስብ ምንም እናደርገው ራሱ ያን እውቀታችን ወደ አደባባይ ራሱ ለማውጣት ብንሞክር ተቀባይነት እናጣለን፣ ተመልካች እናጣለን፣ አድማጭ እናጣለን። ከዛ ግራ ይገባናል። ኢቭን ትዳር እንሞክራለን፣ ሪሌሽንሽፕ ብለን ወደ ህይወታችን ሰዎችን እናመጣለን። እድሜያችን ያስጨንቀናል። ግን ያለኛ ጥፋት፣ ያለኛ በደል፣ ያለኛ ምንም አይነት ጉድለት እነዛ ሰዎች ከህይወታችን ይወጣሉ። ተስፋ አድርገናቸዋል እኮ በትዳር አብረናቸው ልንኖር፣ ልጆች እንዲኖሩን እንዲያደርጉን፣ አብረው ኑሮውን ቻሌንጁን አብረውን እንዲጋሩ። ቀድሞ ነገር እኛ በጣም ብዙ ስትራግል አለብን አይደለ? ብዙ ቻሌንጆች አሉብን አይደለ? ብዙ የሚፈታ ችግሮች አሉብን አይደለ? ስለዚህ እነዚህ ነገሮች እነዛ ሰዎች አብረው ሼር ያደርጉልናል። በቃ አለፍኩት፣ አትሊስት ቢያንስ ያለሁበትን ችግርና መከራ የሆነ ሰው ይጋራኛል፣ እፎይ እላለሁ ብላችሁ ትጀምራላችሁ። በሚገርም ሁኔታ ያም ሳይሳካ ይቀርና እንደገና ያ ሰው እንደዚህ ብላችሁ ለህይወቴ ለኔ ይሆነኛል ብላችሁ ያሰባችሁ ሰው ሌላ ሀሳብ፣ ሌላ ጭንቀት፣ ሌላ ስትራግል፣ ሌላ ቻሌንጅ ሆኖባችሁ ያልፋል። በተደጋጋሚ እንደዚህ አይነት ህይወት የምትኖሩ ሰዎች አላችሁ። ሴቶችም ልትሆኑ ትችላላችሁ፣ ወንዶችም ልትሆኑ ትችላላችሁ። በቃ በህይወታችሁ ተስፋ መቁረጥ፣ ተስፋ እንደ መቁረጥ ደግሞ ገዳይ ነገር የለም። ምን ጊዜም የሰው ልጅ ተስፋ ሲቆርጥ ሞቱን እያፋጠነ ነው። ተስፋ ማድረግ ህይወታችንን ረጅም ርቀት እንድንጓዝ ያደርገናል። ተስፋ እንደ መቁረጥ ግን መጥፎ ነገር የለም። በህይወታችን ብዙ ተስፋ የቆረጡ ሰዎች ራሳቸውን አጥፍተዋል። ብዙ ተስፋ ያላደረጉ ሰዎች ከራሳቸው ጋር ተጣልተው በየመንገዱ ዳር ለአእምሮ መታወክ ተዳርገዋል። እና ይህ ሁሉ ስትራግል፣ ይህ ሁሉ መከራ ለመኖር ህይወትን አሸንፎ ለመኖር እዚህ ምድር ላይ ያለንን ጊዜ ጨርሰን እስከምንሄድ ድረስ ፋይት። እያንዳንዱ ቀን፣ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ ፋይት ነው ለህይወታችን። እና ብዙ ጊዜ ምንድን ነው የምናስበው? አንዱን ስንሞክረው አይሳካም፣ ደግሞ ሌላኛው ይሻላል ብለን ስንሞክረው አይሳካም። አጠገባችን ያለው ሰው ግን ተሳክቶለታል፣ ኦልሬዲ ሰክሰስፉል ነው። አጠገባችን ካለው ሰው አቅምም ውበትም እውቀትም እኮ አናንስም ከተሳካለት ሰው። ምናልባትም የተሻለ ሆነ ሊሆን ይችላል፣ ነገር ግን ለእኛ አይሆንም። ለእኛ ሲሆን አይሆንም። በሚገርም ሁኔታ አንዳንድ ሰዎች ይሆናሉ፣ ለእኔ የሆነ ጊዜ ርካሽ የነበረ እቃ እኔ ለመግዛት ሳስብ ቀድሞ ይወደዳል ይላሉ። በቃ ኤቭሪ ለእኛ የሆነ ነገር፣ ለእኛ ያሰብነው ነገር ከኛ በፊት መልካም ሆኖ እኛ ስንደርስበት በመጥፎ ይቀየራል። ብዙ ጊዜ እንደዚህ አይነት የምታሳልፉ ሰዎች አላችሁ። ወደኋላ ለምንድን ነው ብላችሁ ራሳችሁን የምታስጨንቁ የምትጠይቁ፣ ህይወት የሚያስጠላችሁ፣ ኦልሬዲ ህይወት ዓለም በራሷ ፌር እንዳልሆነች እያሰባችሁ በምትሄዱበት መንገድ በምታደርጉት ነገር ቻሌንጅ እየገጠማችሁ ሁሌ የምትበሳጩ፣ ሁሌ የምትናደዱ፣ እያንዳንዱ የምታዩት ነገር እናንተ ያጣችሁት ሌላ ሰው ህይወት ውስጥ ያለ፣ እናንተ ሳይጎላችሁ ሌላ ሰው ህይወት ውስጥ ያ ነገር ሰክሰስፉል ሆኖ የምታዩት ሁሌም ክሊክ ያደርጋችኋል አይደል? ሁሌም ይሰማችኋል። ትዳር ሞክሬ አልተሳካልኝም፣ እገሊት ግን ከኔ የተሻለ አይደለችም፣ በራሳችሁ ግምት ማለት ነው። እኔ ከሷ የተሻለ ቤቴን፣ ኑሮዬን፣ ትዳሬን በጣም መጠብቅ፣ በጣም መፈልግ፣ ለቤቴ ያለው ከምታዩት
አንጻር ማለት ነው ከምታዩት ከምታውቁት ሰው አንጻር እና ለቤቴ መልካም ነኝ፣ ለቤቴ ጠንቃቃ ነኝ። ደግሞ በሚገርም ሁኔታ ለቤታቸው ጠንቃቃ የሆኑ ሴቶች፣ ቤታቸውን በጣም ፕሮቴክት የሚያደርጉ ልጆቻቸውን በደንብ እናት መሆን የሚችሉ ሰዎች፣ ለቤታቸው የብረት አጥር የብረት መዝጊያ የሆኑ ሰዎች ህይወት አይሳካላቸውም። ኑሯቸው ሁሉ ምስቅልቅል ያለ ነው። ግን እነሱ የትኛውን ነገር ማድረግ ይችላሉ። ጉልበት አላቸው፣ አቅም አላቸው፣ እውቀት አላቸው። ግን ያ መሆን አይችሉም። በምንም ነገር ከነሱ ያነሰ ምንም ያልሆነ ሰው ግን ከነሱ በተሻለ ህይወት ሳይፈልገው እነሱ ያላገጡበት ያንን ህይወት በደንብ ሳይይዙት፣ በደንብ ሳይንከባከቡት፣ በደንብ ፕሮቴክት ሳያደርጉት እነሱ የተሻለ ኑሮ ይኖራሉ። ቀለል አድርገው ምንም ምናልባት ልጆቻቸውን በትክክል ኬር ላያደርጉ ይችላሉ። ለሰራተኞቻቸው ሰጥተው የሚሄዱ ለሞግዚቶች ሙሉ ጊዜያቸውን እነሱ ከጓደኞቻቸው ኢቭን እንዳላገቡ የሚያስቡ እንዳላገቡ አክት የሚያደርጉት እንዳላገቡ ቤታቸውን ቴኬር አያደርጉም። እንደፈለጉ ይሆናሉ፣ እንደፈለጉ ይዝናናሉ፣ እንደፈለጉ ኢቭን ያለማግባት ላጤ ላይ ህይወት ያሉ እስኪመስል ድረስ ለምንም ማታ አምሽተው ሊገቡ ይችላሉ። በቃ እንጆይ ነው የሚያደርጉት። ስለ ቤታቸው ቤት እንዳላቸው የሚያስቡት ምናልባትም ቤታቸው ለማደር በሚሄዱበት ታይም ሊሆን ይችላል። ወይ ልጆቻቸውን ሲያዩ ልጅ አለኝ እንዴ ብለው እንዲያስቡ የሚሆኑት በዛ ሞመንት ሊሆን ይችላል። ከዛ በዘለለ ግን የትም ነው የሚዞሩት። የትም ከፈለጉ ዱባይ ይሄዳሉ። የፈለጉበት ቦታ ሄደው ተዝናንተው ይመጣሉ። ለእንደዚህ አይነት ሰዎች ህይወት ተሳክቶላቸው ብዙ ጊዜ እናያለን። እንዳልኩት በጣም ቁጥብ፣ በጣም ራሷን ቤቷን ለመጠበቅ የምትሞክር፣ እውነትን የምታውቅ፣ ሀቅን የምትናገር፣ በቃ ፕሮቴክት የምታደርግ ሴት ደግሞ ብዙ ጊዜ ትዳሯ ሳይሳካላት ወር ልጆቿ ተበትነውባት ያለ አባት ያለ እናት ቀርተው ወንዱም ቢሆን እንደዚህ አይነት ህይወት ይገጥመናል። ለምን ብላችሁ አስባችሁ ታውቃላችሁ? ብዙዎቻችሁ እሺ እንደዚህ አይነት ሰዎች እንዳላችሁ በጣም አውቃለሁ። ለምን ብላችሁ ግን ጠይቃችሁ ታውቃላችሁ? እኔ እውነታውን እኮ እያየነው ነው እኮ ነው። እኛ አሁን ያችን ሴት ወይም ያን ወንድ እንደተመልካቹ ነን ብናስበው በጣም ፕሮቫይድ ማድረግ የሚችለው በጣም ጠንካራ ሰው ነው። ስትሮንግ ህይወቱን ኑሮውን ለመለወጥ ልጆቹን ቤቱን ለመለወጥ በጣም የሚታትር ወንድ በጣም ማለት ነው። ለቤቱ የሚኖር የሚያገኛትን ሳንቲም የሚያገኛትን ገንዘብ ቤቱ ከልጆቹ ጋር እና ከባለቤቱ ጋር ማጥፋት የሚፈልገው። ውጭ እንደፈለገ መብላት አይፈልግም። ውጭ እንደፈለገ መዝናናት አይፈልግም። ቤቱ ነው በቃ ሁሉ ነገሩ ቤቱ ነው እና ቤቱን ከፍ ለማድረግ ይጥራል፣ ይደክማል። ቤት ያለችዋ ሚስት ግን እንደዛ አይደለች። እሷ ደግሞ በተቃራኒው ያመጣውን የምትበትን እንደፈለገች የምትሆን እጭ ብላ የምታስብ ልጆቿን ፕሮቫይድ ማታደርግ ፕሮቴክት ማታደርግ በቃ ምንም በሰራተኛ ጥላ የምትሄድ ሰራተኛ ቤቷ ውስጥ ከሌለ አንድም ስራ ሰርታ ለባለቤቷ ማቅረብ የማትችል ኢቭን የሰራተኛዋን እጅ የምትጠብቅ አስቡ። እንደዚህ አይነት ሰዎች ገጥሟቸው ያውቁም? የሰራተኛዋን እጅ ነው የምትጠብቀው። ልክ እንደ ባለቤቷ እጇን ታጥባ ልትቀርብ የምትችል ምን ትስራ አይደለም ብትሰራ ችግር አለው ብዬ አላስብም። ግን አጋዥ ካላት ቤት ውስጥ የምትሆን ሰራተኛ ሚስት ከሆነች አጋዥ ካላት ባሰራ ያን ያህል እንድትሰራ አድርግ። ቤት የቀጠረቻትን ሰራተኛ የቀጠሯትን ሰራተኛ ጋይድ ማድረግ በዚህኛው መንገድ ይሄ እንደዚህ ይደረግ፣ ይሄ እንደዚህ ይሰራ፣ ለቤቷ እሷ ጠባቂ መሆን ማለት ነው። የቤቷ ኃላፊ እያንዳንዱ ነገር ለእሷ አሳልፋ ከመስጠቷ በፊት ቤቷን በደንብ ከእሷ የምትጠብቅ መሆን የለባትም። ሰራተኛዋን ጋይድ ታደርጋለች። ይህን እንድታደርግ፣ ይህን እንድትሰራ፣ ለባለቤቷ ይሄንን፣ ለእሷ ይሄንን፣ በቃ ቤት ውስጥ እሷ ኃላፊነት ወስዳ የምታደርግ ሴት መሆን ይቻላል። የግድ መስራት አለባት ብዬ ስለማላምን እና እንደዚህ አይነት ታታሪ ባሎች ያሉበት ቤት ግን ልጆቻቸውን የሚጠብቁ ያሉበት ቤት ግን ሚስቶቻቸውን አብዛኛውን ጊዜ ሚስቶች እንደፈለጉ ናቸው። ባላቸው አሁንም ታትሮ ለፍቶ ጥሮ ግሮ ሌላ ገንዘብ እያመጣ ለነሱ ወጪ እንዲሰጣቸው እንደፈለጉ በጣም በቃ የሚሞላቀቁ ማለት ነው፣ የሚቀጡ ሴቶች ከፈለጉ ባልየው እኮ የሚያመጣውን ገንዘብ ያውቃል። በምን መንገድ በምን ጥረት ሂዶ እንደሚያመጣ ያውቃል። ያንን እያወቁ ቤት መብላት ላይፈልጉ ይችላሉ። ባልየው በጣም ሲጥር የጋራጅ ሰራተኛ ሊሆን ይችላል፣ ወይ የራሱ ድርጅት ሊኖሩ ይችላል። ብቻ ያን ድርጅት ለማግኘት ብዙ ዋጋ ከፍሎ ነው ያገኘው ምናምን እና
ሲደክም ቀኑ ሙሉ ሲባክል ወደዛ ወደዚህ ወደዛ ሲል ውሎ ቤት ውስጥ ራት ደውላ ራት ቤት ዛሬ ቤት አይደለም ውጭ ብላ ልጆቿንም እሷን ይዛ ውጭ ይባሉ። ውጭ ለምን ብሎ አይደለም መዝናናት አንዳንዴ ያስፈልጋል። ነገር ግን በቃ ዴሊ እንደዚህ አይነት ነገር ሰራተኛው የሰራችልኝ ምግብ አልጣፈጠኝም ስታይል የሚጫወቱ ሴቶች አሉ። እና ሴቶችም ወንዶችም ማነው ሴቶችም ደግሞ በጣም ለቤቷ የምትጥር የምትለፋ ልብስ እንኳን መቀየር የማትፈልግ ቤቷን በቃ ልጆቿን ቤቷን ወደፊት ነው የሚታያት። በቃ ቤቷን፣ ስራዋን፣ ህይወቷን ምናምን ባሏ ጋር ከኋላ ሆና ባሏ ሸይን እንዲያደርግ የምታደርግ እንዲታጥር እንዲለፋላት እሷ የምትለፋ የምትደክም በጣም የምትጥር በጣም በቃ በሚገርም ሁኔታ ቤቱን በማስተዳደር እያንዳንዷን ነገር ቤት ውስጥ ያለውን ነገር ፕሮቴክት የምታደርግ ለቤቷ በቃ ምን ልበላችሁ ይገባችኋል። ቃላት የለኝም ብዙ ጊዜ ለልጆቿ፣ ለባሏ፣ ለቤቷ በጣም ዘውድ የሆነች ሚስት ባሏ ግፉኝ የሚል አይነት ምንም አይንቀሳቀስ ተፈለገ በቤተሰቦቹ የሚመራ በቤተሰቦቹ እሷ እንደዛ አድርጋ ባቆመችው ቤት እሷ እንደዛ አድርጋ በሰራችው ቤት ሻይን ማድረግ ሲገባው እሱ ነገር ግን የሱ ቤተሰቦች ይመጡና በባላችን በወንድማችን ገንዘብ በወንድማችን ንብረት እንዲህ ቤቱ አምሮ እንዲህ ቤቱ ተጊጦ እንዲህ ጥንካ እሷ እኮ ብዙ ዋጋ እሱ ቁጭ ብሎ ነው ምናልባትም ቁጭ ብሎ ነው የሆነች ነገር የሚያመጣ ያመጣትን ነገር ግን በተለያየ መንገድ አበርክታ አብዝታ ለቤቷ አድርጋ ለልጆቿ አድርጋ የራሷን ፍላጎት ይዛ እንደፈለገች ሳትሆን ለቤቷ አድርጋ የምትኖርን ሴት መጥተው ብዙ ሱስ መጥተው ደግሞ እንደዚህ ሲደፈር ቤቱ ምን ሲል ምንም ማለት አብሮ የሚዘፍን አብሮ የሚያወራ አብሮ የሚቀጠቅጣት ሲፈልግ የሚያኮርፋት ሲፈልግ ልክ ናቸው እያለ ቅስሟን የሚሰብር ሰው ምንም የሁለት ዓለም ሰዎች ማለት ነው። በዚች ምድር ላይ እንደዚህ ናቸው ብዙዎቹ ማለት ነው። እና ለምን እቺ ሴትም ያ ወንድም ያልኳቸው ባል ለምን እንዴት ይላል። እሷም ለምን ጌታ ሆይ እኔ በህይወቴ እንደዚህ ሰርቼ እኔ በህይወቴ እንደዚህ አድርጌ እስቲል ነው ምንም የተለወጠ ነገር የለም። ህይወቴ ስትራግል ነው እሰራለሁ። ቤት ያለችዋ ልጅ ወይም ባለቤቴ ምንም እያደረገችልኝ አይደለም። ቤት ያለው ባለቤቴ በቃ ለቅሶ ነው የሚረዳቸው የለም። ያላገቡትም እንደዚህ ህይወታቸው ስትራግል ሆነና እንዲህ ስትሆኑ ቆም ብላችሁ አስቡ። እዛ ጋር የሚሰሩትን መልካም ስራ የምታደርጉትን ነገር ታታሪነታችሁን መልካም ሰው መሆናችሁን እውቀት ያላችሁ መሆናችሁን ብዙ ሰዎችን በምንም ነገር በልጣችኋቸው ልታሸንፉ የምትችሉ መሆናችሁን ውበት ያላችሁ ውበት ማለት የመልክ ብቻ አይደለም፣ የስራ የእውቀት የተለያየ ነገር የሚያምር ውበት ያላችሁ ነገር እንዲጠፋ ተደማጭ እንዳትሆኑ ተሰሚ እንዳትሆኑ ቁም ነገር እንደሌላችሁ አድርጎ የሚያቀርባችሁ ማን እንደሆነ በትክክለኛው መንገድ ራሳችሁን ቆም ብላችሁ አስቡ። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች በደንብ አስቡ። ራሳችሁን በደንብ አስቡ። ከዛ ወደ ጸሎታችሁ ቆሙ። ጌታ ሆይ ብዙ ነገር ሰጥተኛል፣ ብዙ ነገር እችላለሁ፣ ብዙ ነገር አረጋለሁ። ነገር ግን ምንም እንደማያደርግ ምንም እንደሌለው ምንም እንደማያደርግ ተደርጌ ቁጭ ብያለሁ። ምንም አይነት ነገራችን ማድረግ አልቻልኩም። በህይወት የተፈጠረው ነገር ምንድን ነው? በህይወት እየተከናወነ ያለው ነገር ምንድን ነው? እርዳኝ፣ አሳውቀኝ፣ ግለጽልኝ ጌታ ሆይ ይሄንን ማንነቴን ይሄንን እውቀቴ ሌሎች እንዳይረዱት እንደገና በእኔ ክፋት እንዲኖራቸው ያደረገበትን ምክንያት አሳውቀኝ ብላችሁ ጸልዩ። ብዙ ጊዜ የዛር መንፈስ ነው በወላጆቻችን በቤተሰቦቻችን ወይ በራሳችን ሳናውቀው ወደ ቤታችን የምንጋብዘው ላይሰንስ የምንሰጠው ንግድ ፍቃድ ማለት ነው። የምንሰጠው ሳናውቅ ንግድ ፍቃድ ሰጥተነው ግብር ከኛ የሚፈልግ የሆነ ስፒሪቹዋል የሆነ መንፈስ አለ ማለት ነው። አስቡት እና በደንብ ከኋላችሁ ጀምሮ ማበጠር አለባችሁ። እንደ ቀላል አይደለም። ወላጆቻችን የሆነ ሲያመልኩት የነበረ ባዕድ አምልኮ ወይ ጥንቁልና ቤት ወይ በልጆቻቸው ህመም ሊሆን ይችላል፣ እነሱን ፈልገውት አይደለም፣ ወይ በሀብት ሊሆን ይችላል፣ ሰምቲንግ በሆነ ነገር የሆነ ጠንቋይ ቤት ሄደው ያንን ክፉ መንፈስ ሌጋል አድርገውታል፣ ላይሰንስ ሰጥተውታል፣ እውቅና ሰጥተውታል።
በእነሱ ላይ በልጆቻቸው ላይ ፍቃድ እንዲኖር። እንዲህ አይነት መንፈስ ደግሞ ዘር ትውልድ ቆጥሮ ይከተላል፣ ይመጣል፣ ይይዛል። ሰው ማስቆም መቻል አለባችሁ። እውቀታችሁን፣ ውበታችሁን፣ ጊዜያችሁን፣ መልካምነታችሁን፣ ማንነታችሁን ውጦ በመብላት በተቃራኒው በሰዎች ዘንድ በምትቀርቡት በምታገኙ በቤተሰቦቻችሁ ዘንድ ሳይቀር ብዙ ፈተና እያደረገባችሁ ብዙ መከራ እንዲደርስባችሁ የሚያደርገውን ቻሌንጅ የሚያደርጋችሁ የሆነውን ያን ኃይል ማስቆም መቻል አለባችሁ። የምታስቆሙት ግን መጀመሪያ ስታውቁት ነው። ሲቀጥል ወደ እግዚአብሔር በመቅረብ ጾሙ፣ ጸልዩ፣ ስገዱ፣ ወደ እግዚአብሔር ጩሁ፣ አልቅሱ ሁሌም። ያኔ አፉን እየከፈተ በህይወታችሁ ዘመን እድሜያችሁን ያሳለፈ ጊዜያችሁን የበላ ትዳራችሁን የበተነ ህይወታችሁን በሙሉ ያመሰቃቀለው ክፉ መንፈስ ይመታል። ምንም ጥያቄ የለውም። ምክንያቱም እግዚአብሔር የፍቃድ አምላክ ነው። እኛ ስንፈቅድለት፣ እኛ ስንፈልግ በህይወታችን የሚመጣ አምላክ ነው። ልትድን ትወዳለህ ብሎ ነው የሚያድነው እንጂ አይ መዳን አለብህ ይሄ ያስፈልግሃል ብሎ ጎትቶ አንተን ከዛ እንድትወጣ ላያደርግ ይችላል። ምክንያቱም እግዚአብሔር ዲፕሎማሲውን አምላክ ስለሆነ ብዙ ጊዜ በላይፋችን በህይወታችን እንደዚህ አይነት ስትራግሎች ማናችንም ህይወት ላይ ይኖራል። ማናችንም ህይወት ላይ የተሻለ ሰው ሁነን ከማንም የተሻለ ከማንም እውቀት ያለን ደህና የተሻለ ማንነት ያለን ስብዕና ያለን ሰዎች ሁነን ነገር ግን ይሄ ነገር እንዳይወጣ ሪቨርስ እንደገና ለራሳችን እስኪገርመን ድረስ ለዛ ሰው ለምናውቀው ሰው ወይ አጠገባችን ላለው ለኛ ላለው ሰው በአካባቢያችን ለሚጠቅሙ ሰዎች መጥፎ ሆኖ ይታያል። ስራችን ከንቱ ሆኖ ማንነታችን ትርጉም አልባ ሆኖ ይታያል። እና እናንተ ያን ጊዜ ሊበላችሁ እየዞረ ያለ ሊውጣችሁ በዙሪያችን እየዞረ ያለ ክፉ የሆነ ስፒሪቹዋል መንፈስ ከቤተሰብ ሊሆን ይችላል፣ እንዳልኩት ከራሳችን ሊሆን ይችላል፣ ሳናውቅ ያስገባ ነው። ተስፋ ያስቆርጠናል፣ ተስፋ እንዳናደርግ ያደርገናል፣ ሁሉም ነገር ያበላሽብናል። ሁሉንም ነገር እኛ ኢምንት እንደሆንን ማንም እንዳል ሁሉ ሰው የሚጠላን የሚቀበለን እንዳልሆንን በሁሉ ሰው ልብ ውስጥ የሞትን ሰዎች አድርገን እንድናስብ በውስጣችን ይስላል። ተስፋ እንቆርጣለን። ተስፋ መቁረጥ በተደጋጋሚ የምናገረው ተስፋ ስንቆርጥ ሞታችን ያኔ እየጀመረ ነው። ስለዚህ ሁል ጊዜ በህይወታችን በዘመናችን በእድሜያችን ማንም ወላጆቻችን የቅርብ የምንላቸው የምንወዳቸው የምንደግፋቸው ሰዎች ያላደረጉልንን ነገር ሊያደርጉልንንም የማይችሉትን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ የኛ አባት የድንግል ማርያም ልጅ በመስቀል ላይ ስለኛ በደል ስለኛ ኃጢአት ምንም ሳናደርግለት ሳንከተለው ሳንፈልገው ፈልጎ በመስቀል ላይ ያን ሁሉ መከራ ተሸክሞ ተሰቅሎ አድኖናል። ከዚህ በላይ ፍቅር የለም። ስለዚህ ሁሌ እዚህ ምድር ላይ እሱን ተስፋ ማለት ድንግል ማርያም ተስፋ ማለት ተሰጥቶናል። እኛ ደግሞ ሀብታሞች ነን። እውነት ለመናገር ኦርቶዶክስ እምነት ውስጥ ያለን ሰዎች በጣም ሀብታሞች ነን። እውነት ነው የምናገረው። ቅዱሳን መላእክት አሉ፣ ጻድቃን ሰማዕታት አሉ፣ እመቤታችን ቅድስት ድንግል ማርያም አለችን። በደላችን ኃጢአታችን ሸክማችን ሲበዛ በእነሱ መንገድ እባክህ ተለመነን ብለን የምንይዘው የምንለምነው ቅዱሳን ሰማዕታት ጻድቃን ስለ በደል ስለ ኃጢአት የሚያውቁ ስለ ይቅርታም የሚያውቁ እነሱ ስላሉ እነሱ ያስታርቁናል፣ እነሱ ይማልዱናል። እግዚአብሔር ደግሞ በምሕረቱ ፍጹም ይቅርታ ያደርግልናል። ያኔ የሰይጣን ኃይል የሰይጣን አፍ ይዘጋል፣ የሰይጣን ኃይል ይመታል። እና ብዙዎቻችን ባላወቅነውና ባወቅነው መንገድ ለክፉ መናፍስት ላይሰንስ ሰጥተን ወይም ህጋዊ ፍቃድ ሰጥተነው አላውቅም ብንለው ስለማይቻል ግብሩን ስለሚፈልግ በህይወታችን ዘመን ደግሞ የእሱ ግብር ደግሞ እኛ በማናውቀው መንገድ ከገባ የእሱ ግብር ደግሞ ሁሌ ህይወታችንን መዝጋት፣ ሁሌ ማናደድ፣ ማበሳጨት፣ ተስፋ እንዳናደርግ ማድረግ፣ በህይወታችን ጨለምተኛ የሆነ አስተሳሰብ አስበን እንድንሞት ማድረግ ነው የእሱ ዓላማና ሀሳብ። እግዚአብሔር ሁሌም ከኛ ጋር እንዲሆን እንጸልይ። የአምልኮ ስግደት ጠዋትና ማታ ጸበል፣ ጾም እያደረግን በአንዴ ሳይሆን እግዚአብሔር በፈቀደው ሰዓት ይህ ክፉ መንፈስ ይመታል። አመሰግናለሁ።